ሰላም ሰላም የዚህ የብሪቲው ቻናል ተከታታዮች ዛሬ ፓርት 2 አቀርብላችኋለሁ። መልካም ጊዜ። ኦኬ በዚህ ፓርት 2 የምናየው ሪሌሽን ኤንድ ፋንክሽን ጋር ሪሌትድ የሆኑ ጥያቄዎችን ነው። አጠቃላይ የጥያቄውን ብዛት ስናይ ወደ 13 ጥያቄዎች መጥተዋል። አብዛኛውን ጊዜ ኢንትራንስ ላይ የሚመጣው ወይም ብዙ ጥያቄ የሚጠየቀው ሪሌሽን ኤንድ ፋንክሽን ላይ ነው። ስለዚህ ተማሪዎች በደንብ ማየት ይጠበቅባቸዋል። 1 እስከ 9 ያሉትን ጥያቄዎች በባለፈው በፓርት 1 አቅርቤላችኋለሁ። ዛሬ የምንጀምረው 10ኛው ጥያቄ ሲሆን question number 10 given the polynomial function of x which is equal to 5 to the power of x square minus x to the power of 3 minus root 2, then what are the degree, leading coefficient and constant terms of the polynomial function p of x respectively? ይህ ጥያቄ ቀላል ጥያቄ ነው። እዚህ ጋር ፖሊኖሚያል ፋንክሽን ተሰጥቷቸዋል። ስለዚህ ዲግሪውን እንዴት ነው የምናወጣው የሚለውን መጀመሪያ ላይ እንግዲህ ዲግሪ ማለት ሃይስት ኤክስፖነንት ያለው የቫሪያብሉ ሃይስት ኤክስፖነንት። ስለዚህ ጋር ቫሪያብላችን ኤክስ አለን፣ እዚህ ጋር እንደ ተርም አለን፣ እዚህ ጋር ሌላ ተርም አለን። ስለዚህ የዚህ ተርም ወይም የዚህ ቫሪያብል ኤክስፖነንቱ ማን ነው? 2 ነው። የዚህኛው ቫሪያብል ደግሞ 3 ነው። ይሄኛው ኮንስታንት ተርም ነው። ስለዚህ ሃይስት ኤክስፖነንት ያለው ቫሪያብል የትኛው ነው? ስለዚህ ይሄኛው ነው። ሶ the degree of this polynomial function is 3። ሁለተኛ የተጠየቀው ሊዲንግ ኮኤፊሽንቱን ተጠይቃችኋል። ሊዲንግ ኮኤፊሽንትን ስትፈልጉ ደግሞ ሃይስት ኤክስፖነንት ያለውን ኮኤፊሽንት መፈለግ ነው ወይም መውሰድ ነው። ስለዚህ ኖርማሊ ይሄኛውን እንደ ፊክስ አድርገናል። ዲግሪው 3 ነው። ስለዚህ የዚህ ተርም ኮኤፊሽንቱ ማን ነው ነው which is -1። so the leading coefficient of this polynomial function is -1። መጨረሻ ላይ ደግሞ ኮንስታንት ተርም ተጠይቃችኋል። ስለዚህ ኮንስታንት ተርም is this one -√2 ኮንስታንት ተርም ነው። ስለዚህ ኤክስፔክቲቭሊ ስለሚል ዲግሪው ከዛ በማስቀጠል ሊዲንግ ኮኤፊሽንቱን በማስቀጠል ኮንስታንት ተርሙን የያዘውን ምርጫ መፈለግ ነው። ስለዚህ the correct choice C 3 -1 -√2። Question 11. Let R1 of x is equal to x to the power of 3 minus 9x over x square minus 2, where x is different from square root of plus or minus square root of 2, and R2 of x is equal to x square plus 3x over x minus square root of root 2, where x is different from root 2 be rational function. Then what is the simplified form of R1 of x over R2 of x? ሁለት ራሽናል ፋንክሽን ተሰጥቷችኋል። የዚህ ሲምፕሊፊኬሽን ነው የተጠየቃችሁት። አንድ ባንድ እንስራ እስኪ። R1 of x over R2 of x ማለት R1 of x እዚህ ጋር የሰጣችሁ ራሽናል ፋንክሽን አለ። ቀጥታ ይሄኛው ፋንክሽን ነው። ኔክስት R2 of x over R2 of x ስለሚል ይሄኛው ራሽናል ፋንክሽን አላችሁ። ስለዚህ ምን ማለት እንችላለን? ዲቫይድ ማድረግ እንችላለን። x power 3 minus 9x over x square minus 2 divided by x square plus 3x ኦቨር ኤክስ ማይነስ ሩት 2 ማለት ነው። ይሄኛው ዲቪዥን ወደ መልቲፕሊኬሽን ኮንቨርት ማድረግ ስለምንችል ቀጥታ ኤክስ ኪዩብ ማይነስ 9x ኦቨር ኤክስ ስኩዌር ማይነስ 2 ታይምስ ኤክስ ማይነስ ስኩዌር ሩት ኦፍ ሩት 2 ኦቨር ኤክስ ስኩዌር ፕላስ 3x ይመጣል። ስለዚህ ቀጥታ ኖሚኔተሩን በኖሚኔተር ዲኖሚኔተሩን በዲኖሚኔተር ማባዛት እንችላለን። ከዛ በፊት ግን ፋክተር ማድረግ እንችላለን። እዚህ ጋር ፋክተር x ፖወር 3 ማይነስ 9x ይላችኋል። ስለዚህ x ኮመን ማውጣት ትችላላችሁ። እዚህ ጋር x ኮመን ካወጣችሁ በኋላ x ስኩዌር ማይነስ 9 ነው የሚመጣው። x ስኩዌር ማይነስ 9 ደግሞ ማለት ደግሞ x ማይነስ 3 ታይምስ x ፕላስ 3 ይሆንላችኋል። እዚህ ጋር ዲኖሚኔተር ላይ x ስኩዌር ማይነስ 2 ነው የሚመጣው። ይሄኛውንም ሩቱ መፈለግ ትችላላችሁ ዩዚንግ ኳድራቲክ ፎርሙላ ወይም የተለያየ ቴክኒክ ተጠቅማችሁ ፋክተር ወይም ሊኒየር ፋክተሩን የዚህን ስትፈልጉት ይሄኛውን ይመጣላችሁ። x ፕላስ ሩት 2 ታይምስ x ማይነስ ሩት 2 ይመጣል። እዚህ ጋር x ስኩዌር ፕላስ 3x ይላችኋል። ስለዚህ xን ኮመን ማውጣት ትችላላችሁ። እዚህ ጋር x ኢንቱ x ፕላስ 3 ይሆናል። እዚህ ይሄኛው ኖሚኔተር እንዳለ ወስደዋለሁ። ስለዚህ እዚህ ጋር የጋራ ተርም ያለውን በመፈለግ ካንስል ማድረግ ትችላላችሁ። ስለዚህ x ፕላስ 3 የሚል የጋራ ተርም አለ ኖሚኔተር እና ዲኖሚኔተሩ ላይ። ስለዚህ ሁለቱን ካንስል ማድረግ እንችላለን። ይሄኛው በዚህኛው ይጠፋል። ኔክስት ሌላ ተርም x
ማይነስ ስኩዌር ሩት ኦፍ 2 እና ኤክስ ማይነስ ስኩዌር ሩት ኦፍ 2 አላችሁ ዲኖሚኔተር እና ኑሜሬተሩ ላይ። ስለዚህ ይሄኛው በዚህኛው ይጠፋል። ሌላው እዚህ ጋር ሬድ ከለር ያደረኩት ኤክስ የሚል አለ። ስለዚህ ይሄኛውም ይጠፋል ዲኖሚኔተሩ ላይ እና ኑሜሬተሩ ላይ ስላለ ኤክስ። ስለዚህ ሁለቱም ስታጠፉት ሙሉ የሚቀረው ምንድነው የሚለውን ስናይ ኤክስ ማይነስ 3 እዚህ ጋር ዲኖሚኔተሩ ላይ ይቀራል። ዲኖሚኔተሩ ላይ ደግሞ ኤክስ ፕላስ ስኩዌር ሩት ኦፍ 2 ይቀራል። ስለዚህ ይህ r1 ኦፍ ኤክስ ኦቨር r2 ኦፍ ኤክስ ሲምፕሊፋይ ስናደርገው ኤክስ ማይነስ 3 ኦቨር ኤክስ ፕላስ ስኩዌር ሩት ኦፍ 2 ይመጣል። ዌር ኤክስ ኢዝ ዲፈር ፍሮም ፕላስ ኦር ማይነስ 2 ይሆንላቸዋል። ስለዚህ ይህን ምርጫ ያዘውን መፈለግ ነው። ስለዚህ ቀጥታ ቾይስ ኤ ትክክለኛ መልስ ይሆናል። ሶ the correct answer is choice A. Question number 12. If x which is equal to 0.00471, then which of the following gives the mantissa of log x? ሎጋሪዝም ላይ ማንቲሳ እና ካራክተሪስቲክ የሚባሉ ሁለት ጠቃሚ ተርሞች አሉ። እስኪ መጀመሪያ የነሱን ዲፈረንሳቸውን እንይ። In logarithms, the mantissa is the positive decimal part of a base 10 logarithm. ስለዚህ ማንቲሳ ምንለው ፖዚቲቭ ዴሲማል ፓርት ማለት ነው። ያ ማለት log x the base 10 equal to characteristic plus ማንቲሳ ማለት ነው። ካራክተሪስቲክ የምንለው ኢንቲጀር ፓርቱን ነው እዚህ ጋር ማለት ነው። log x the base 10 ፈልገን የምናገኘው ኢንቲጀር ፓርቱ የኛው ኢንቲጀር ፓርት ካራክተሪስቲክ እንለዋለን። ማንቲሳ የምንለው እንደገና ደግሞ ፖዚቲቭ ፍራክሽናል ፓርቱ ነው። ስለዚህ ወደ ተጠየቅነው ጥያቄ ስንመጣ log x the base 10 which is equal to this one ነው። ቀጥታ በኤክስ ቦታ ላይ የሰጣችሁን ኤክስ ቫልዩን መተካት ነው። ከዛ በኋላ ሪአሬንጅ ማድረግ ትችላላችሁ። ያም ማለት ይሄኛው ነምበር በዚህ ፎርም መጻፍ ትችላላችሁ። አንድ ዩኒት እዚህ ጋር 2 3 ስለዚህ ነጥቡን እዚህ ጋር ስታስመጡ 4.71 times 10 to the power of -3 ይሆናል። ሶ ዩዚንግ ሎጋሪዝም ሩል ይሄኛውን እንደገና ደግሞ በዚህ ፎርም መጻፍ ትችላላችሁ። ስለዚህ የፕሮዳክት ወደ ፕላስ ይቀየራል። ያም ማለት log x times y the base 10 is equal to log x the base 10 plus log y the base 10 ስለሆነ በዚህ ሩል መሰረት ይሄኛው እናገኛለን። ይሄኛው ደግሞ ማለት ሲምፕሊፋይ ስታደርጉት ራይት ሃንዱ ማለት ነው ከፕላስ በኋላ ያለው ይሄኛው ወዴት ይቀየራል? -3 ይመጣል። ይሄኛው ቀጥታ ወደዚህ -3 ይመጣል ዩዚንግ ሎጋሪዝም ሩል ማለት ነው። ሶ የሚቀረን ተርም ይሄኛው ነው ማለት log 4.71 the base 10 ይሄኛው ፓርት ማንቲሳችንን ወይም ፖዚቲቭ ፍራክሽናል ፓርቱን ስለሆነ የተጠየቃችሁት ማንቲሳውን ማለት ነው። ሶ ማንቲሳ ኦፍ the given logarithm common logarithm is log 4.71 the base 10 ይህን ምርጫ ያዘው መፈለግ ነው which is choice B። እዚህ ጋር አልተጻፈም log 4.71 base 10 ተብሎ አልተጻፈም by default ስለሚታወቅ ነው። እዚህ ጋር ለእናንተ ግልጽ ለማድረግ ነው 10 ብዬ ጻፍኩት እንጂ ካልተጻፈ ኮመን ሎጋሪዝም ስለሆነ ወይም ቤዝ 10 መሆኑ ይታወቃል። ኤኒዌይ ማንቲሳችን ይሄኛው ይሆናል። እንዳጋጣሚ ካራክተሪስቲክ ቀጣይ ዓመት ብትጠየቁ ካራክተሪስቲክን እንዴት እንፈልጋለን የሚለውን እቺኛዋን ሾርት ኖት በደንብ ማየት እና ጥያቄዎች ፕራክቲስ ማድረግ ይጠበቅባችኋል። ቀጣው ጥያቄ question number 13 what is the domain of the function f equal to square root of 3 minus x squared የሚል ነው። እንግዲህ ስኩዌር ሩት ውስጥ የሆነ ኳንቲቲ መርሳት የሌለባችሁ ሁልጊዜም ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት ወይም ነን ኔጌቲቭ መሆን ያለበት። ስለዚህ ይሄኛውን በቀላሉ መስራት እንችላለን። ሶ ዶሜን ኦፍ f which is equal to state contain x that 3 minus x square greater than or equal to 0 የዚህ ስብስብ ነው ዶሜን ኦፍ f። ይህን እንዳጋጣሚ ምርጫ ላይ አላስቀምጡት። ስለዚህ የተወሰነ ሲምፕሊፋይ ስላደረጉት እኛም ሲምፕሊፋይ ማድረግ እንችላለን። now let us simplify 3 minus x square greater than or equal to 0 ይህ ማለት እንደገና ደግሞ square root of 3 minus x times square root of 3 plus x greater than or equal to 0 ማለት ነው። ስለዚህ ይሄኛውን
ቀጥታ ኢንተርቫሉን በትክክል ለማግኘት ሳይን ቻርት ልትጠቀሙ ትችላላችሁ ወይም ኬዝም መጠቀም ትችላላችሁ። እዚህ ላይ እኔ የምሰራላችሁ ኬዝም በመጠቀም እንዴት እንሰራለን የሚለው ነው። ኬዝ 1 is this one። ስለዚህ መቼ ነው ግሬተር ዛን ኢኳል ቱ 0 የሚሆነው? ሁለቱም ፖዚቲቭ ሲሆኑ ወይም ሁለቱም ኔጌቲቭ ሲሆኑ። ስለዚህ ይሄኛው ፖዚቲቭ ይሄኛው ፖዚቲቭ ግሬተር ዛን ኢኳል ቱ 0 ሲሆኑ ማለት። ስለዚህ የመጀመሪያው ኬዝ ይሄኛው ኬዝ ነው። ስለዚህ እቺኛዋን ኬዝ ሲምፕሊፋይ ማድረግ ነው የሚጠበቅባችሁ። ሉክ እዚህ ጋር ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ ስኩዌር ሩት ኦፍ ሩት 3 ይሄኛው ፖዚቲቭ ወደ ራይት ሳይድ ሲል ማይነስ ስኩዌር ሩት ኦፍ 3 ነው የሚሆነው። እዚህ ጋር ያለው ደግሞ ኤክስ እንዳለ ነው ግሬተር ዛን ኢኳል ቱ የኛው ፖዚቲቭ ስለሆነ ወደ ራይት ሳይድ ሲሆን ኔጌቲቭ ይሆናል። ከዛ እዚህኛው ኤክስ ብቻ እንዲቀርልን ዲቫይድ ባይ በማይነስ ዲቫይድ ባይ በማይነስ 1 ማለት ነው። ስለዚህ የኛው በማይነስ ስናካፍል ሳይኑ ይቀየራል። ያ ማለት ኤክስ ለዛ ኦር ኢኳል ቱ square root of root 3 and x greater than or equal to minus square root of 3 ይመጣል። ስለዚህ what is the common region የሁለቱ common region ማን ነው የሚለው ነምበር ላይን በመጠቀም በቀላሉ common regionናቸውን መለየት ትችላላችሁ። እዚህ ጋር አስቀምጬላችኋል። ስለዚህ እዚህ ጋር 0 ቢሆን እዚህ ጋር ማን ያለን ማይነስ ሩት 3 ያለን በሌፍት ሳይድ ከ0 እዚህ ጋር እንደገና ፖዚቲቭ ሩት 3 ያለን። ሉክ መጀመሪያ ኢንኢኳሊቲ ላይ x less than or equal to ሩት 3 ነው የሚላችሁ። ስለዚህ x less than or equal to ሩት 3 ማለት የኛው ፓርት ማለት ወደዚህኛው ይመጣል ማለት። ስለዚህ ሸዲዲ ከዚህኛው ወደ ሌፍት ሳይድ ነው። ኔክስት እዚህ ጋር ያለው x greater than or equal to ማይነስ ሩት 3 ይላችኋል። ስለዚህ ማይነስ ሩት 3 ማለት እዚህ ጋር ነው። ስለዚህ ወደዚህ ይመለሳል ማለት። ስለዚህ ግዴታ ይሄኛው ስለሚመለስ ይሄኛው ደግሞ እዚህ ጋር ስለሚመለስ ኮመን ሪጅናችን ማን ነው ማለት ነው? ይሄኛው ሪጅን ነው ማለት ነው። ስለዚህ the solution for case 1 ምን ይመጣልናል? close interval minus root 3 ኮማ root 3 ይሆንና ኬስ 2ንም በተመሳሳይ መንገድ መስራት እንችላለን። ሉክ ኬስ 2 ላይ ሁለት መጀመሪያው ኬስ ላይ ግሬተር ዛን ነበር ያለው ሁለቱንም ማለት ነው። እዚህኛው ኬስ ደግሞ ለዛን እንላለን። ከዛ ሶልቭ ማድረግ ነው የሚጠበቅባችሁ። ሶልቭ ስታደርጉ የኛው ይመጣላችኋል። ከዛ በመቀጠል x greater than or equal to root 3 and x less than or equal to minus root 3 ይላል። የዚህ ኮመን ሪጅኑ ማን ነው የሚለውን አይደንቲፋይ ታደርጋላችሁ። የኛውን መጠቀም ይችላል ቀድሜ ይተከሙ። ስለዚህ x greater than or equal to root 3 ማለት ይሄኛው ፓርት ነው ወደዚህ ይሄዳል ማለት ነው። ከዛ x less than or equal to minus root 3 ደግሞ ማለት ነው ይሄኛው ፓርት ነው ወደዚህ ይሄዳል። ስለዚህ የጋራ ሪጅን የላቸውም ማለት ወይም አይገናኙም ማለት። ይሄኛው ወደዚህ ይሄዳል ይሄኛው ደግሞ ወደዚህ ይሄዳል። ስለዚህ ሶሉሽን ስቴታቸው ምንድነው ማለት ነው? ኢምፕቲ ስቴት ይሆናል። ስለዚህ ኬስ 2ን ተጠቅመን ያገኘነው ኢምፕቲ ስቴት ነው። ኬስ 1 ተጠቅመን እንደገና ያገኘነው ማይነስ ሩት 3 እስከ ሩት 3 ኢንክሉሲቭ ይሆናል። ቶታል የተጠየቅነው ጥያቄ ሶሉሽን ማን ነው የሚለውን ስናይ የሁለቱ ዩኒየን ነው። የሁለቱ ዩኒየን ነው። ሶ the solution set for the given question or domain of f is የሁለቱ intersection solution set 1 union solution set 2 ነው። የኛው ኢምፕቲ ስቴት ነው። ኢምፕቲ ስቴት ዩኒየን this one የምናገኘው ይሄኛውን ይሆናል። ስለዚህ ይሄኛውን የያዘውን ምርጫ መፈለግ ነው የሚጠበቅባችሁ which is choice C. So choice C is the correct answer. Question number 14. Consider the functions f of x is equal to f, find the power of x and g of x is equal to x log x base 5. Which of the following is correct about the relations of domains and ranges of f and g? Logarithm function na exponential function ምንድን ሪሌሽንሺፕ አላቸው የሚለውን በደንብ ማየት ተጠበቅባችኋል። በተለያየ ጊዜ የተለያየ ጥያቄ እዚህ ላይ ይመጣል ሁለቱን ኢንተግሬት በማድረግ። ስለዚህ ሁለት ፋንክሽን ተሰጥቷቸዋል። ስለዚህ ፋንክሽን ትክክል የሆነው የትኛው ነው የሚለው a range of f is equal to range of g እያለ ይቀጥላል። እስኪ ከዛም በፊት ስለነዚህ ፋንክሽን የተወሰነ ልበላችሁ። y is equal to 5 the power of x if and only if x which is equal to log y the base 5 ስለዚህ ኤክስፖኔንሻል ፋንክሽን ወደ ሎጋሪትም ፋንክሽን መቀየር ትችላላችሁ። ሎጋሪትም እንደገና ደግሞ ወደ ኤክስፖኔንሻል ፋንክሽን መቀየር ትችላላችሁ። እንዴት ነው ኮንቨርት የምናደርገው የሚለው እዚህ ጋር አይችኛዋን ማየት ነው የሚጠበቅባችሁ። ሶ ይሄን ካልን በኋላ የተጠየቅነው ጥያቄ ግን ከዶሜን እና ከሬንጅ ጋር ሪሌትድ የሆነ ነው። ሶ ዶሜን ኦፍ f which is equal to range of g ነው ሁልጊዜ domain of f is equal to range of g. So domain of f ማለት የዚህ ዶሜን ማለት ወይም x ምን ሊሆን ይችላል አንዲፋይን የሚያደርገው
ፖይንት አለ ወይም ነምበር አለ ወይ ነው እዚህ ጋር የለም። ስለዚህ ዶሜን ኦፍ ኤፍ ምንድነው? ኦር ሪል ነምበር። the domain of exponential function for this exponential function is or real number ይመጣል። ያ ማለት ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ማለት ነው። አር ኦፍ ጂ ያ ማለት ሬንጅ ኦፍ ጂ ማለት ሬንጅ ኦፍ ጂ ማለት የዚህ አውቶፑት ማለት የዚህ አውቶፑት ደግሞ ምንድነው? ኦል ሪል ነምበር። ሶ ዶሜን ኦፍ ኤፍ is equal to range of g ወይም the domain of exponential function equal to the range of logarithm function for the given two functions. በመቀጠል range of f ሳን what is the range of this one? range of f ማለት ይሄኛው ፖዚቲቭ ሪል ነምበር ነው፣ ዜሮን ሳይጨምር ያለው ማለት ነው። ኔክስት ዶሜን ኦፍ ጂ ማን ነው? ዶሜን ኦፍ ጂ ማለት ይሄኛው ነው። ሁልጊዜም የሎጋሪትም ፋንክሽን ዶሜን ስትጠየቁ ይሄኛው ምን መሆን አለበት? ስትሪክትሊ ግሬተር ዛን ዜሮ። ኤክስ ብቻ ላይሆን ይችላል። የሆነ ፋንክሽን ኤክስ ፓወር ኦፍ 3 ኤክስ ፓወር ኦፍ 4 ወይም ኤኒ ፖሊኖሚያል ፋንክሽን ሊሆን ይችላል። ሁልጊዜ ምን መሆን አለበት? ስትሪክትሊ ግሬተር ዛን ዜሮ ብላችሁ ነው ይሄኛውን የምትፈልጉት ዶሜኑ ማለት ነው። ኤኒዌይ ሬንጅ ኦፍ ኤፍ ከማን ጋር እኩል ነው? ከዶሜን ኦፍ ጂ ጋር እኩል ነው። ስለዚህ ያም የሚሆነው ማለት ነው 0 አፕ ቱ ኢንፊኒቲ ነው። ስለዚህ ወደ ምርጫው ስንመጣ ሬንጅ ኦፍ ኤፍ ሬንጅ ኦፍ ጂ ይላል። ይሄ በፍጹም አይሆንም። ሬንጅ ኦፍ ኤፍ ማን ነው እዚህ ጋር የፈለገው? ሬንጅ ኦፍ ኤፍ ይሄኛው ነው። ሬንጅ ኦፍ ጂ ማን ነው? ይሄኛው ሪል ነምበር ነው። ስለዚህ አይሆንም። ቢ ዶሜን ኦፍ ኤፍ is equal to ዶሜን ኦፍ ጂ ይላል። ዶሜን ኦፍ ኤፍ ማን ነው? ሪል ነምበር ነው። ዶሜን ኦፍ ጂ ፖዚቲቭ ሪል ነምበር ነው። እኩል አይሆኑም። ሲ ዶሜን ኦፍ ኤፍ ሳብሴት ኦፍ ዶሜን ኦፍ ጂ ነው የሚለው። ዶሜን ኦፍ ኤፍ ማን ነው? ይሄኛው። ስለዚህ ሪል ነምበር is a subset of ፖዚቲቭ ሪል ነምበር። ይሄኛው በፍጹም ሊሆን አይችልም። ሳብሴት ማለት ማለት ነው የሚለው የእያንዳንዱ ኤሌመንት የዚህ ኤሌመንት ከዚህ ይገኛሉ እያለ ነው። የማይገኙ ስላሉ አይሆንም። ዲ ዶሜን ኦፍ ኤፍ is equal to ሬንጅ ኦፍ ጂ ይላል። ዶሜን ኦፍ ኤፍ ማን ነው? ይሄኛው ሬንጅ ኦፍ ጂ እንዲያጋጣሚ ወይም በሪሌሽኑ መሰረት ማን ነው እዚህ ጋር ሪል ነምበር ነው። ሶ the correct choice D። ቀጣው ጥያቄ question number 15 let a greater than 0 and a differ from 1 then which of the following is not true about the graphs of exponential function f of x is equal to a the power of x and g of x is equal to 1 over a the power of x። ስለ ኤክስፖኔንሻል ፋንክሽን በደንብ ማወቅ አለባችሁ፣ ማየት አለባችሁ። ግራፉ ምን ይመስላል የሚለው እዚህ ጋር የተወሰነ ሃይላይት ለማሳየት ያህል እንግዲህ ኤ ዘ ፓወር ኦፍ ኤክስ ግራፍ ይችኛዋ ግራፍ ነች። መቼ ይሄኛው ኤ ግሬተር ዛን 1 ሲሆን ነው። ይችኛዋ እንደገና ደግሞ 1 ኦቨር ኤ ዘ ፓወር ኦፍ ኤክስ ግራፍ ይችኛዋ ግራፍ ነች። የማለት ኤ በ0 እና በ1 መካከል ሲሆን አንድን ሳይጨምር። ስለዚህ ይሄኛው ግራፍ አለን 1 ኦቨር ኤ ዘ ፓወር ኦፍ ኤክስ ግራፍ ነው ይችኛዋ ግራፍ። ኤ ዘ ፓወር ኦፍ ኤክስ ግራፍ ደግሞ ይችኛዋ ግራፍ ነች። ስለዚህ ይሄን ግራፍ መሰረት በማድረግ በቀላሉ ምን ማለት ትችላላችሁ? ስህተት የሆነው መለየት ትችላላችሁ። choice A they have the same range። ስለዚህ ግን እንደምታውቁት የዚህኛው ፋንክሽን ሬንጅ እና የዚህኛው ፋንክሽን ሬንጅ ማለት ነው። ሬንጅ ስትፈልጉ ሁልጊዜም y አክሲስ ነው የምታውቁት አይደለ? ከፖዚቲቭ ከኤክስ አክሲስ እዚህ ጋር አይወርድም። እዚህ ጋር እንደምታውቁት ነገር ለኤክስ አክሲስ ግን ታንጀንት ነው ወይም በጣም ይጠጋዋል። so they have the same range ይላል። ትክክል ነው። የዚህ ሬንጁ የሁለቱም ሬንጅ ምንድነው? ፖዚቲቭ ሪል ነምበር ነው። ኔክስት choice B they have the same domain ይላቸዋል። ዶሜን ተመሳሳይ ዶሜን አላቸው ያ። ስለዚህ ዶሜናችን ማን ነው? ሪል ነምበር ነው ሁለቱም ዶሜን። እዚህ ጋር ወደ ኤክስ አክሲስ እየተጠጋ ሄደን ኤክስ አክሲስን አይቆርጠውም እንጂ። ስለዚህ ኤኒዌይስ ጋር ፋንክሽኑን በማየት ነው። ስለዚህ በኤክስ ቦታ የፈለጋችሁትን ነምበር ማስገባት ትችላላችሁ። በዚህኛውም ኤክስ ቦታ ላይ የፈለጋችሁትን ነምበር ማስገባት ትችላላችሁ። ስለዚህ ምንድነው ማለት ነው? ተመሳሳይ ዶሜን ነው ያላችሁ። ያም ዶሜን ምንድነው? ኦል ሪል ነምበር ነው። choice C they are increasing function ሁለቱም ፋንክሽን ኢንክሪዚንግ ናቸው ይላል። እዚህ ላይ ኢንክሪዚንግ የምትለዩበት የተለያየ ቴክኒክ ልትጠቀሙ ትችላላችሁ። ለምሳሌ እኔ የምጠቀመው ብዙ ጊዜ ሉክ እዚህ ጋር ኤክስም ሲጨምር ዋይም የሚጨምር ከሆነ ኢንክሪዚንግ ፋንክሽን እንለዋለን።
ኤክስም ሲቀንስ ዋይም የሚቀንስ ከሆነ አሁንም ምንድነው ኢንክሪዚንግ ፋንክሽን። ሉክ ይሄኛው ለምሳሌ ግራፊክኛውን ፓርት ብናይ ከዚህ ወደዚህ ብናይ እዚህ ጋር እንደምታዩት ኤክስ ምን እየሆነ ነው? እየጨመረ ነው የሚሄድ። እዚህ ጋር ለምሳሌ ኤክስ ቫልዩ አለ፣ እዚህ ጋር 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 ኤክስ ቫልዩ አለ። ኮረስፖንዲንግ እዚህ ጋር ማለት የዋይ ቫልዩም እንደዛው በተመሳሳይ እዚህ ጋር የዋይ ቫልዩን እዚህ ጋር አላላችሁ፣ ከዚህ ጋር የዋይ ቫልዩ እዚህ ጋር አለ፣ እዚህ ጋር የዋይ ቫልዩ እዚህ ጋር ያለው ፖይንት የዋይ ቫልዩ ኮረስፖንዲንግ እዚህ ጋር አላላችሁ። ስለዚህ ኤክስም ሲጨምር ፋንክሽናል ቫልዩ የሚጨምር ከሆነ ኢንክሪዚንግ ነው ማለት ሉክ እዚህ ጋር ለምሳሌ ኤክስ ቫልዩ ምን ሆነ እየጨመረ ነው የሚሄድ ወደዚህ ስትመጡ ማለት የዋይ ቫልዩ አሁንም በተመሳሳይ መንገድ ምንድነው እየጨመረ ነው የሚሄደው ማለት ስለዚህ ሁለቱም በተመሳሳይ የሚጨምሩ ከሆነ ወይም ሁለቱም በተመሳሳይ የሚቀንሱ ከሆነ ያ ማለት እዚህ ጋር ለምሳሌ ወደዚህ ስትመጡ ምንድነው ማለት ሁለቱም እየቀነሰ ነው የሚሄደው የኤክስ ቫልዩ እዚህ ጋር የነበረው አለ የዋይ ቫልዩም እዚህ ጋር አለ ለምሳሌ ወደዚህ ስትመጡ የኤክስ ቫልዩ አለ እዚህ ጋር የዋይ ቫልዩም እዚህ ጋር አለ ስለዚህ የኤክስ ቫልዩ ወደዚህ ስትመጡ ምንድነው እየቀነሰ ነው የሚሄደው የዋይ ቫልዩ ከዚህ የነበረው የዋይ ቫልዩ ወደዚህኛው ስትመጡ ምንድነው አሁን እየቀነሰ ነው የሚሄደው ስለዚህ በተመሳሳይ የሚቀንሱ ከሆነ በተመሳሳይ የሚጨምሩ ከሆነ ሁለቱም ምንድነው ማለት ነው ያ ፋንክሽን ኢንክሪዚንግ ፋንክሽን ነው ማለት ነው ሶ ይሄኛው ኢንክሪዚንግ ነው ይህኛውን ፓርት ደግሞ እስኪ ይሄኛው ኢንክሪዚንግ ነው ዲክሪዚንግ ነው የሚለው ሉክ እዚህ ጋር መነሳት እንችላለን ከዚህ ጋር ስትነስታችሁ ወደዚህ ጋር ስትመጡ የኤክስ ቫልዩ እዚህ ጋር ኮረስፖንዲንግ አለ የዋይ ቫልዩ እዚህ ጋር ኮረስፖንዲንግ አላችሁ ስለዚህ እዚህ ጋር ደግሞ ፖይንቱን ዝቅ ብትሉ እዚህ ጋር የኤክስ ኮረስፖንዲንግ ቫልዩ አለ የዋይ ኮረስፖንዲንግ ቫልዩ አለ ነገር ግን እዚህ ጋር ወደ ታች ስትመጡ የኤክስ ቫልዩ ምንድን እየሆነ ነው እየጨመረ ነው የሚሄደው እየጨመረ የዋይ ቫልዩ የዋይ ቫልዩ እየቀነሰ ነው ማለት ስለዚህ ኤክስ ቫልዩ ኢንክሪዝ ያደርግ ፋንክሽናል ቫልዩ ሆነ ዲክሪዝ ያደርግ ተቃራኒ ናቸው ማለት በዚህ ጊዜ ተቃራኒ በሚሆንበት ጊዜ ያ ፋንክሽን ምንድነው ዲክሪዚንግ ፋንክሽን ነው የምንለው ነገር ግን እዚህ ጋር ምርጫ ላይ የሚያስቀምጠው ያስቀምጠው they are increasing function ነው የሚለው ስለዚህ ስህተት ነው ስለዚህ ስህተት የሆነው እዚህ ላይ ያገኘ እስኪ ዲ ላይ ያለውን እንየው they intersect each other at 0.1 እዚህ ጋር ኢንተርሴክሽናችን ነው 0.1 ሁልጊዜም ሎጋሪትም ፋንክሽን እነዚህ ፋንክሽን ማለት ነው ኢንተርሴክሽናቸው ማለት ይሄኛው ማለት ስለዚህ ወይ ኢንተርሴፕቱ ማለት ወይ ኢንተርሴፕቱ ነው ካለ ኤክስን 0 ማለት እዚህ ጋር ኤክስን 0 ስታደርጉት a the power of 0 አንድ ይመጣል እዚህ ጋር ደግሞ ኤክስን 0 ስታደርጉ 1 over a the power of 0 አንድ ይመጣል ኤኒዌይ ምን ይመጣላችሁ ነው 0.1 የሁለቱም ኢንተርሴክሽናቸው ነው ማለት ነው ማለት ነው 0.1 ነው ስህተት የሆነው ስለሚል the correct choice is choice C Question number 16. Let f of x be a polynomial of degree at least 1, g of x be a non-zero polynomial, and C element of the real number. Which of the following states the factor theorem? Factor theorem state የሚያደርገው ከሚከተሉት ውስጥ የትኛው ነው ነው የሚለው a f of x is divided by x minus c then the remainder is f of c የሚለው ነው ይሄኛው ፋክተር ቴረምን አይገልጽም which is remainder theorem ነው There exists a polynomial q of x and r of x such that f of x is equal to q of x times q of x plus r of x. This one is division algorithm theorem now. አይሆንም C for a distinct real numbers a and b if f of a times f of b less than 0 then f of x has at least 1 0 between a and b which is a location theorem. D f of c is equal to 0 if and only if x minus c is a factor of f of x. ያጋጣሚ ይሄኛው ፎርዋርድ ነው ፋክተር ቴረም ብሏል ከላይ እዚህኛው ፋክተር ቴረም የሚል ኤኒዌይ ክሉ አለው the correct answer is choice D. Question number 17 if sin this one equal to beta then which of the following is correct? ከትሪክ ፋንክሽን ጋር ሪሌትድ የሆኑ ብዙ ጥያቄዎች በየአመቱ ይመጣሉ እዚህ ላይ በተለይ ኮተርሚናል አንግል እና ሬፈረንስ አንግል ምንድነው የሚለውን በደንብ ማወቅ ይጠበቅባችኋል በዚህ ላይ አንድ የሰራሁት ቪዲዮ ስላለ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እዛ ገብታችሁ ሙሉ ማብራሪያውን ማየት ትችላላችሁ ስለዚህ እዚህ ጋር ሳይን 307 ዲግሪ ማለት ምን ማለት ነው የሚለውን መጀመሪያ ትፈልጋላችሁ እዚህ ጋር 307 ዲግሪ እዚህ ጋር ዲግሪ ጨምሩበት ስለዚህ ይህ ማለት ቀጥታ ከማይነስ ሳይን 53 ዲግሪ ጋር ተመሳሳይ ነው ለምን 307 ኳድራንት
ፎር ላይ ነው የሚገኘው። ኳድራንት ፎር ላይ ደግሞ ሪፈረንስ አንግል የምትፈልጉ 360 ሲቀነስ 307 ብላችሁ ነው። ስለዚህ መጨረሻ ምን ይመጣላችሁ? 53 ዲግሪ ነው። ነገር ግን ኳድራንት ፎር ላይ ሳይን ኔጌቲቭ ነው። ስለዚህ እዚህ ጋር ኔጌቲቭ ትጠቀማላችሁ። ከዛ ይሄኛው ደግሞ ኦድ ፋንክሽን ስለሆነ ሳይን ከኔጌቲቭ 53 ጋር ተመሳሳይ ነው። ሶ ቢ ያ ማለት ይሄኛው ዲግሪ ከማን ጋር እኩል ነው? ወይ አይ ሚን ይሄኛው ቫልዩ ከማን ጋር ቫልዩ ጋር እኩል ነው? ከዚህኛው ቫልዩ ጋር እኩል ነው። ወይ ያ ማለት ቤታ ማለት እንዳጋጣሚ ቾይስ ኤ ከዚህ ላይ መልሱን አገኘን ማለት ነው። እስኪ የቀሩት ቀላል ናቸው። ሲ ላይ ያለውን እኔ ሲ ሳይን 127 ዲግሪ ይላችኋል። ሳይን 180 ሲቀነስ 127 ብላችሁ ነው የምትፈልጉት። ያ ማለት ኳድራንት ቱ ላይ ሪፈረንስ አንግል የምትፈልጉት ቀጥታ ከ180 ሲቀነስ ይሄኛውን አንግል አድርጋችሁ ነው። ምን ይመጣላችኋል? ሳይን 53 ዲግሪ። ይሄ ደግሞ ሳይን 53 ዲግሪ ከቤታ ጋር እኩል አይሆንም። ቢ ላይ ይሄ ፎርዋርድ ነው። ይሄ በፍጹም እዚህ ጋር እኩል አይሆንም። እዚህ ጋር ዲ ላይ ያለው ሳይን 37 ዲግሪ ደግሞ ከቢ ጋር እኩል አይሆንም። ሶ the correct choice is choice A. Question number 18. Which of the following graphs represents the function f of x equal to x minus 1 the power of 2 minus 1 ይላል። ስለ ኳድራቲክ ፋንክሽን ወይም ኳድራቲክ ፋንክሽን ግራፉ ምን ይመስላል የሚለውን ቴክስት ቡካችሁ ላይ በደንብ ማየት አለባችሁ። እዚህ ጋር ለማብራራት ያህል x minus a the power of 2 minus b ቢሆን እንዴት ነው ግራፉ ወይም ግራፉ ፕሮፐርቲ ምን ይመስላል፣ የዚህ ፋንክሽን ግራፍ ፕሮፐርቲ ምን ይመስላል የሚለው ነው። ኤ እና ቢ ያው ሪል ነምበር ናቸው። ስለዚህ the parabola opens upward ነው። ፓራቦላው opens upward ነው። ይሄኛውን ስትራክቸር ከያዘ the vertex is at a, minus b ይመጣል። it is the turning point of the parabola። ይሄኛው vertex የምንለው turning point ነው። ስለዚህ a, minus b ይሆንላችኋል። Next, the vertical line x equal to a is the axis of symmetry. የተለያየ ዓመት ላይ ስለ axis of symmetry ጥያቄ ጠይቀዋል። ስለዚህ axis of symmetry-ን እንዴት ነው የምናወጣው የሚለውን ለዚህኛው ይሄን ስትራክቸር ከያዘ axis of symmetry ቀጥታ x equal to a ነው። እዚህ ጋር ማይነስ ነው እንደምታዩት፣ እዚህ ጋር ማይነስ ይሄኛውን ስትራክቸር እንዲይዝልኝ ስለፈለኩ ነው እንጂ ጄኔራል ሩል አለው ወይም ጄኔራል ፎርሙሌሽን አለው። ያን ፎርሙሌሽን ተጠቅማችሁ ሲሜትሪኩን ቨርቴክሱን የተለያየ ኦፕን ዳውንዋርድን ኦፕን አፕዋርድን የሚለውን ዲቴይል እዛ ላይ ማየት አለባችሁ። ዋይ ኢንተርሴፕቱን ስትፈልጉ አት 0, s square minus b እንግዲህ ዋይ ኢንተርሴፕት ስትፈልጉ ኤክስን 0 ማድረግ ኤክስን 0። ስለዚህ ይሄን ቫሪያብል 0 ስታደርጉ የሚቀረው ምንድነው? s square minus b ይመጣል። ዋይ ቫልዩ s square minus b ይመጣል። ኤክስ ኢንተርሰፕታችሁ ደግሞ ኤክስ ኢንተርሰፕታችሁ ዋይን 0 ማድረግ የምታገኙት ነው። a plus or minus square root of b ይሆናል። ያ ማለት equal to 0 ውስጥ አድርጋችሁ ኤክስን ሶልቭ ማድረግ ኤክስን ሶልቭ ስታደርጉ የምታገኙት ይሄኛውን ኦርደር ፔር ነው። ሶ ወደ ተጠየቅነው ጥያቄ ስንመጣ ቨርቴክሳችን በዚህ መሰረት እዚህ ጋር ቨርቴክሳችን a, minus b ነው። ስለዚህ 1, minus 1 ማለት y ኢንተርሰፕት በዚህ ባስቀመጥኩላችሁ መሰረት as 0, ነው። x ኢንተርሰፕታችሁ ደግሞ 0, and 2, ነው። ስለዚህ ከዚህ ውስጥ ይሄን የሚያሟላው ግራፍ ትክክለኛ የትኛው ነው? ኤ ላይ ስትመጡ ኤ ላይ እንደምታዩት ኳድራንት ዋን ላይ ነው ወይም አባብ ኤክስ አክሲስ ላይ አይሆንም። ለምን? ቨርቴክሳችሁ 1, minus 1 ማለት ቢሎ ኤክስ አክሲስ ላይ ነው ያለው። እዚህ ጋር ቢ ላይ ያለው አይሆንም። እዚህ ጋር ነው ያመጣው ኳድራንት ቱ ላይ ነው። እዚህኛው ያለው ቾይስ ሲ ላይ ያለው ኦኬ ከታች ነው። 1, -1 ነው ወይ ነው ይሄኛው ኤክስ ዋይ አክሲስ ይሄኛው አክሲስ ነው። ስለዚህ እዚህ ጋር ፖይንቱን ያደርገው እዚህ ጋር ነው። ኔጌቲቭ እዚህ ጋር ኤክስ አክሲስ እዚህ ጋር ፖዚቲቭ ይመጣል፣ አይ ሚን ኔጌቲቭ ይመጣል። እዚህኛው እንዳጋጣሚ ያ ሁለቱም ኔጌቲቭ ነው። ነገር ግን ቨርቴክሳችን ነው አንደኛው ፖዚቲቭ አንደኛው ኔጌቲቭ ነው። ስለዚህ አይሆንም። ዲ ላይ ስትመጡ እዚህ ጋር ስትመጡ ያ ይሄኛው ኔጌቲቭ አይ ሚን ፖዚቲቭ ኤክስ አክሲስ ስለሆነ ይሄኛው ኤክስ አክሲስ ፖዚቲቭ ሆነ 1 ይመጣል። ፖዚቲቭ 1 ዋይ አክሲስ እንደገና ደግሞ አንድ ዩኒት ይወርዳል ኔጌቲቭ 1 ይመጣል። ስለዚህ ቨርቴክሱ ምን ይሆናል? ትክክለኛ ቨርቴክሱ ይሄኛው ነው። ከዛ ዋይ ኢንተርሴፕትንም ቼክ ማለት ዋይ ኢንተርሴፕት እዚህ ጋር ዋይ አክሲስን ግዴታ 0 ላይ ቆርጦታል። ከዛ ኤክስ ኢንተርሴፕታችሁ 0 እና ምን እንድናያውቁት 2,0 ስለዚህ ሁለቱንም ክራይቴሪያ ሚን ሶስቱንም ክራይቴሪያ ሳቲስፋይ የሚያደርገው ቾይስ ዲ ሶ ቾይስ ዲ is the correct answer. Question number 19.
given the function f equal to twice of signum of x plus 1, then what are the domain and the range of f of x respectively? ስለ ሲግነም ፋንክሽን በአጠቃላይ ስለ ታይፕስ ኦፍ ፋንክሽን በደንብ ማየት ይጠበቅባቸዋል። ምክንያቱም በየአመቱ ብዙ ጥያቄ ስለሚወጣበት። ስለዚህ ይህን ሲግነም ፋንክሽን ዶሜን እና ሬንጅ እንዴት እናወጣለን የሚለውን አንድ ባንድ ነው። ስለዚህ ሲግነም ኦፍ ኤክስ ዴፊኒሽኑ ምንድነው የሚለውን ስናየው ሲግነም ኦፍ ኤክስ ኢዝ ፒስዋይዝ ፋንክሽን ነው። ኔጌቲቭ 1 መቼ x less than 0 0 if x is equal to 0 and 1 if x greater than 0. So the domain of signum function is all real number and the range of this signum function is negative 1 0 up to 1. ነገር ግን የተጠየቃችሁት twice of signum of x plus 1 ነው። ስለዚህ ይሄኛውን ቤዚክ ሲግነም ፋንክሽን ዴፊኒሽንን በመጠቀም ይሄኛውን ሬንጅ እና ዶሜን ማውጣት በቀላሉ እንችላለን። ስለዚህ twice of signum of x plus 1 ማለት ምን ማለት ነው? ይሄኛው ነው የሚመጣላችሁ። እንዴት ነው የመጣው? ስለዚህ signum of x x less than 0 ሲሆን ማለት ነው ኔጌቲቭ 1 ነው። ስለዚህ 2 times negative 1 which is minus 2 plus 1 ምን ይመጣላችኋል? which is minus 1። ስለዚህ x less than 0 ሲሆን minus 1 ይመጣላችኋል። ኔክስት ይሄኛው 0 ነው x equal to 0 ሲሆን ስለዚህ twice of 0 0 ይመጣል 0 plus 1 which is 1። ስለዚህ 1 መቼ if x equal to 0 next this one twice of signum of x ስለሆነ twice of 1 ይመጣል twice of 1 which is 2 ይመጣል plus 1 which is 3። so if x greater than 0 the functional value for this function is 3 ይሆናል። so the range of this function twice of signum of x plus 1 is equal to negative 1 1 3 ይሆናል። ዶሜናችሁ ደግሞ ምንድነው? all real number። the domain of this one all number the domain of this constant function is all real number። ስለዚህ የሁለቱ ኢንተርሴክሽን ማን ነው? which is all real number። ስለዚህ ዶሜኑን መጀመሪያ እንፈልጋለን። ዶሜኑ ኦል ሪል ነምበር ነው። ከዛ በመቀጠል ሬንጁን ነው የሚላችሁ negative 1 1 3 so the correct choice is choice A። ቀጣዩ ጥያቄ question number 20 which of the following graphs represent the graphs of function cos x on the interval negative pi up to pi? ትሪጎኖሜትሪክ ፋንክሽን ላይ ብዙ ጥያቄ ይጠየቃል። ለምሳሌ ዘንድሮ ላይ የመጣው ይሄኛው ጥያቄ ነው። ስለዚህ የዚህ የኮዝ ኤክስ ግራፍ ትክክለኛ የትኛው ነው? ከየት እስከ የት? ከኔጌቲቭ ፓይ እስከ ፓይ ነው። ኤ ላይ ያስቀመጣላችሁ የሳይን ፋንክሽን ነው፣ አይሆንም። ቢ ላይ ያስቀመጣላችሁ ራሱ የኮዝ ኤክስ ግራፍ ነው። እዚህ ጋር ኮዝ ኤክስ ኤክስ ኢንተርሴፕቱ ዋይ ኢንተርሴፕቱ ማን ነው? ዋይ ኢንተርሴፕታችን እዚህ ጋር አለን 0 1 አለኝ። እዚህ ጋር ኤክስ ኢንተርሴፕቱ እንደገና ደግሞ እዚህ ጋር አስቀምጦላችሁ በማለት ከኔጌቲቭ ፓይ እስከ ፓይ ድረስ ማለት ነው። ብዙ ኤክስ ኢንተርሴፕት አለው፣ ነገር ግን እዚህ ጋር ሪስትሪክት ስላደረገው ፓይ ኦቨር 2 ላይ ይቆርጠዋል፣ እዚህ ጋር ኔጌቲቭ ፓይ ኦቨር 2 ላይ ይቆርጠዋል። ስለዚህ እዚህ ጋር ፓይ ያላችሁ ኔጌቲቭ ፓይ። ስለዚህ መልሳችን ይሆናል ሲ አይሆንም። ይሄኛው ሲ አይሆንም፣ ዲም አይሆንም። ሶ the correct choice is choice B። ቀጣው 21ኛው ጥያቄ which of the following graph represent f of x equal to log x the base 4 ነው። አይታያችሁ ካልሆነ log x the base 4 ነው የሚለው። ስለዚህ ፋንክሽን ትክክለኛው ግራፍ ወይም ትክክለኛው የትኛው ነው የሚለው ቾይስ ኤ ላይ እዚህ ጋር አስቀምጦላችኋል። የሎጋሪዝም ፋንክሽን እዚህ ጋር ማየት ያለባችሁ 4 ነው የሚላችሁ። ስለዚህ ግሬተር ዛን 1 ሲሆን ምንድነው በ0 እና በ1 መካከል ሲሆን ግራፉ ምን ይመስላል ጄኔራል ግራፉ የሚለውን አሁንም ማየት አለባችሁ። ስለዚህ የዚህ ጋር እንደሚያሳይ ኤክስ ኢንተርሴፕቱ አት 1 ላይ ነው የሚቆርጠው። 1 ላይ ቀርጦት ከዚህ ወደ ማን ታንጀንት ነው? ለዋይ አክሲስ ታንጀንት ነው። ስለዚህ የዚህ ትክክለኛው ግራፍ ወይም log x the base 4 ራሱ ይሄው ኤ ይሆናል። ቢ ላይ ይሄኛው አይደለም። መቼ ነው ይሄኛው የሚሆነው? ይሄኛው 4 ሳይሆን በ0 እና በ1 መካከል አንድን ሳይጨምር ሲሆን ነው ይሄኛው ግራፍ የሚሆነው። ስለዚህ 4 ስለሆነ which is greater than 1 ስለሆነ ይሄኛው ደግሞ የኤክስፖኔንሻል ፋንክሽን ነው እንጂ የሎጋሪዝም አይሆንም። ይሄኛውን በተመሳሳይ ለኤክስፖኔንሻል ፋንክሽን ግራፍ ነው የምንጠቀመው፣ ለሎጋሪዝም አንጠቀም። so the correct choice is choice A። Question number 22. A person whose height is 2 meters is standing away from a 16 meter tall building.
the angle of depression from the top of the building to the head of the person is 13 degree. How far is the person from the building in meters? ይህ ጥያቄ የትሪጎኖሜትሪክ አፕሊኬሽን ጥያቄ ነው። ከዚህ ጋር ሪሌትድ የሆኑ በተለይ አንግል ኦፍ ኤሊቬሽን እና አንግል ኦፍ ዲፕሬሽን ምን ይመስላል የሚለውን ዲቴይሉን በደንብ መለየት አለባችሁ። ምክንያቱም በየአመቱ ከዚህ ጋር ሪሌትድ የሆኑ ጥያቄዎች ስለሚመጡ እስኪ ይህን ጥያቄ በዲያግራም ምን ይመስላል የሚለውን በማየት እንስራ። ሉክ እዚህ ጋር የተሰጣችሁ ቢልዲንጉ ሃይት 16 ሜትር ተሰጥቷቸዋል። የሰውየው ሃይት እንደገና ደግሞ 2 ሜትር ተሰጥቷል። ሌላው አንግል ኦፍ ዲፕሬሽን ፍሮም ዘ ቶፕ ኦፍ ዘ ቢልዲንግ ቱ ዘ ሄድ ኦፍ a person is 13 ዲግሪ ተሰጥቷቸዋል። ስለዚህ 30 ዲግሪ እንዴት ነው ወይም የት ላይ ነው የሚለው በደንብ መለየት አለባችሁ። ይሄ 30 ዲግሪ ማለት ይችኛዋ ነች የተሰጣቻችሁ 30 ዲግሪ ይችኛዋ ዲግሪ ነች አንግል ኦፍ ዲፕሬሽን። ምክንያቱም አንግል ኦፍ ዲፕሬሽን ሁልጊዜም ቢሎው ዘ ሆሪዞንታል ላይን የኛው ሆሪዞንታል ላይን ቢሎው ዘ ሆሪዞንታል ላይን። ስለዚህ ይችኛዋ 30 ዲግሪ ተሰጣችኋለች። ይሄኛው አንግል ኦፍ ዲፕሬሽን። አንግል ኦፍ ኤሊቬሽን ከዚህ ወደዚህ ከሰውየው ወደ ሄድ ከታች ወደ ላይ ስናይ አንግል ኦፍ ኤሊቬሽን አለና ይሄኛው ስንት ነው? ይሄኛው አንግል ኦፍ ኤሊቬሽን ብለን እንጠራዋለን። ነገር ግን ይችኛዋ አንግል እና ይችኛዋ አንግል ኮረስፖንዲንግ አንግል ናቸው፣ እኩል ነው። ስለዚህ ይሄ 30 ዲግሪ ከሆነ ይሄኛው 30 ዲግሪ። ይሄን 30 ዲግሪ ያልኩበት ምክንያት ይሄ አንግል እና ይሄ አንግል ኮረስፖንዲንግ አንግል ከሆኑ አንግል ቫልዩዋቸው ተመሳሳይ ስለሆነ ነው። ስለዚህ ይሄን 30 ዲግሪ ካገኘው ይሄኛው ደግሞ ምንድነው? ራይት አንግል ትሪያንግል ስለሆነ ይሄኛው 90 ዲግሪ ይሆናል። ስለዚህ የአንድ ትሪያንግል ቶታሉ 180 ስለሚሆን ይሄኛው ግዴታ ይችኛው አንግል ደግሞ 60 ዲግሪ ይሆንልናል። ሶ የተጠየቅነው ግን ከሰውየው እስከ ቢልዲንጉ ያለው ሌንግዝ ነው የተጠየቀ። ይሄኛው ሌንግዝ ነው የተጠየቀ። ስለዚህ ይሄ ሌንግዝ ማለት ባጭሩ ይሄኛውን ሌንግዝ መፈለግ ማለት ነው። ስለዚህ ይሄኛውን ሌንግዝ ወይም የዚህን ትሪያንግል አጀሰንት ሳይዱን እንዴት እንፈልጋለን የሚለው አንድ ባንድ ነው። እስኪ ይሄኛውን አር ብንለው ሃይፖተነሱን አር ብንለው አጀሰንት ሳይድ ደግሞ ቲ ብንለው ይሄኛው ደግሞ ከዚህ እስከዚህ ያለው ሃይት አለና ነገር ግን ሉክ እዚህ ጋር ቶታል 16 ሜትር ነው። ነገር ግን እዚህ ጋር 2 ሜትር ተሰጥቷቸዋል። በቀላሉ ይችኛዋን ማግኘት ትችላላችሁ። ስንት 16 ሜትር ሲቀነስ 2 ሜትር አድርጋችሁ። ስለዚህ ከዚህ እስከዚህ ያለው ኦፖዚት ሳይዱ ለዚህ አንግል ኦፖዚት ሳይዱ ይሄኛው ነው። ይሄኛው ስንት ይሆናል ማለት 14 ሜትር ይሆናል ማለት ነው። ስለዚህ እነዚህን የሰጣችሁን ጊቭን በመጠቀም እንስራ። ሳይን 30 ዲግሪ ማለት ይሄኛው ነው። እዚህ ጋር ሳይን 30 ዲግሪ የምለው ይሄኛው ሳይን 30 ዲግሪ ማለት ኦፖዚት ኦቨር ሃይፖተነስ። ሳይን ማለት ኦፖዚት ኦቨር ሃይፖተነስ። ስለዚህ ሃይፖተነሳችን ስንት ነው? 14 ከዚች እስከዚች ያለው ሌንግዝ 14 ሜትር ነው። ስለዚህ 14 ኦቨር አር ይመጣል ሃይፖተነስ ስለሆነ which implies 1 over 2 equal to 14 ኦቨር አር ነው። ምክንያቱም ሳይን 30 ዲግሪ 1 ኦቨር 2 ነው። አሁን አር ማግኘት ይችላል። አር which is equal to 28 አርን ሶልቭ ስታደርጉ ከዚህ ጋር አር 28 ሜትር ያ ማለት ከዚህ እስከዚህ ያለው ሌንግዝ 28 ሜትር ይሆናል። ሌላው ኮዝ 30 ዲግሪ ኮዝ 30 ዲግሪ የተጠቀምኩበት ምክንያት አጀሰንቱን ለማወቅ ግዴታ ያማርቲን ቫልዩን ለማወቅ ኮዝ ኮንሰፕት አፕላይ እናደርጋለን። ስለዚህ ኮዝ 13 ዲግሪ ኢኳልስ አጀሰንት ኦቨር ሃይፖተነስ ነው። አጀሰንት ሳይዱን ሳይቲ ቲ ስላልኩት ቲ ኦቨር አር ይመጣል። ነገር ግን አርን አግኝተናል። የዚህ ደግሞ ኮዝ 30 ዲግሪ ማለት √3 ኦቨር 2 ነው which is equal to t over 28 ነው። አር 28 ስለሆነ አሁን ቲን ሶልቭ ብታደርጉ t is equal to 14 times square root of 3 ይመጣልና ስለዚህ ከዚህ ውስጥ የተቀመጠው ምርጫ ወይም የትኛው ምርጫ ነው የያዘው የሚለው which is choice D. choice D is the correct answer. ውድ የብሬቲዩብ ቻናል ተከታታዮች ፓርት 2 ይህን ይመስላል። በቅርብ ጊዜ ደግሞ ፓርት 3 ይዤላችሁ እመጣለሁ። ቪዲዮውን ከወደዳችሁት ላይክ እንዲሁም ለሌሎች እንዲደርስ ሼር፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ማንኛውም እንዲሰራላችሁ የምትፈልጉት ካለ ደግሞ ኮመንት ቦክስ ላይ ማስቀመጥ ትችላላችሁ። መልካም ጊዜ